ደስተኛው ልዑል በድሮ ዘመን በአንዲት ውብ ከተማ ከፍ ባለ ምሰሶ ላይ የደስተኛው ልዑል ሐውልት ቆሞ ነበር። መላ አካሉ በቀጭን የወርቅ ቅጠሎች የተለበጠ፣ ሁለት ዓይኖቹ ደግሞ እንደ ሰማይ የሚያብረቀርቁ ውድ ስፔኖች ነበሩ። በሰይፉ እጀታ ላይ አንድ ትልቅ ቀይ ዕንቁ በግርማ ሞገስ ያበራ ነበር። ሐውልቱ በከተማው ነዋሪዎች ዘንድ እጅግ ይደነቅ ነበር። የከተማው አማካሪዎች ሳይቀሩ ልክ እንደ አውራ ዶሮ አየር ጠቋሚ ውብ ነው ይሉ ነበር። የቤተክርስቲያን ሕፃናት በየቀኑ ሲያዩት ልክ እንደ መልአክ ይመስላል እያሉ ያደንቁት ነበር። አንድ ምሽት አንዲት ትንሽ ወፍ ከተማዋ ላይ እየበረረች መጣች። ጓደኞቿ በሙሉ ከ6 ሳምንታት በፊት ወደ መኳተማዋ ግብጽ ተጉዘዋል። እርሷ ግን ለአንድ ሸንበቆ በነበራት ልዩ ፍቅር ምክንያት ወደ ኋላ ቀርታ ነበር። ነገር ግን ብቸኝነት ሲሰማትና ክረምቱ ሲቀር ብቻዋን ወደ ግብጽ ለመሄድ ወሰነች። ቀኑ ሙሉ ስትበር ውላ አመሻሽ ላይ ከተማዋ ላይ ደረሰች። የት ላርፍ እችላለሁ ስትል በሐሳብ ተዋጠች። በዚያ ጊዜ ዓይኗ ከፍ ባለ ምሰሶ ላይ ባለው የልዑሉ ሐውልት ላይ አረፈ። እዚህማ ምርጥ ነው፣ ንጹህ አየርም አለው ብላ በደስታ በደስተኛው ልዑል እግሮች መካከል አረፈች። ልክ ጭንቅላቷን በክንፏ ስር ሸጉጣ ልታንቀላፋ ስትል አንድ ትልቅ የውሃ ጠብታ ገላዋ ላይ አረፈባት። ይገርማል አለች። ከሰማይ ላይ አንዲት ደመና እንኳን የለችም። ሰማዩ ጥርት ያለ ነው። ታዲያ ዝናቡ ከየት መጣ ብላ ስታስብ ሌላ ጠብታ ተከተለ። ቀና ብላ ስትመለከት ግን ያየችው ነገር ልቧን ነካው። የደስተኛው ልዑል ዓይኖች በእንባ ተሞልተው ነበር። እንባው በወርቃማ ጉንጮቹ ላይ እየተከማለለ ይወርድ ነበር። በጨረቃ ብርሃን ሲታይ ፊቱ እጅግ አሳዛኝ ይመስል ነበር። ወፏም በርህራሄ ማነህ አንተ ስትል ጠየቀችው። ሐውልቱም በሕዋስ ድምፅ እኔ ደስተኛው ልዑል ነኝ ሲል መለሰ። ታዲያ ደስተኛ ከሆንክ ለምንድን ነው የምታለቅሰው? እኔን በሙሉ አርሳኸኛል እኮ አለችው ወፏ። ሐውልቱ ታሪኩን መተረክ ጀመረ። በሕይወት እያለሁና የሰው ልብ በነበረን ጊዜ እንባ ምን እንደሆነ ፈጽሞ አላውቅም ነበር። የምኖረው ሐዘን በማይገባበት የደስታ ቤተ መንግስት ውስጥ ነበር። ቀን ቀን ከአጋሮቼ ጋር በአትክልት ስፍራ እጫወታለሁ። ማታ ደግሞ በታላቁ አዳራሽ ውስጥ የጭፈራ መሪ እኔ ነበር። አጃቢዎቼ ደስተኛው ልዑል እያሉ ይጠሩኝ ነበር። በእርግጥ ደስታ ማለት ተድላ ከሆነ እኔ ደስተኛ ነበርኩ። አሁን ግን ከሞትኩ በኋላ ህዝቡ በዚህ ከፍታ ላይ ስላቆሙ የከተማዬን ጉስቁልናና መከራ ሁሉ ማየት ችያለሁ። ልቤ ምንም እንኳን ከእርሳስ የተሰራ ቢሆንም ይህ ሁሉ ሳይ ከማልቀስ በቀር ምንም ማድረግ አልችልም። ልዑሉም በከተማ ውስጥ ያየውን አንድ አሳዛኝ ትዕይንት ለወፏ ነገራት። ከዚያች ሩቅ በሆነች ትንሽ ጎዳና ላይ አንዲት ምስኪን ቤት አለ። አንዲት ሴት በጠረጴዛ ዙሪያ ተቀምጣ ልብስ ትሰፋለች። ፊቷ የደከመና እጆቿ በመርፌ የተወጉ ናቸው። ትንሽ ልጇ በንዳድ ታሞ አልጋ ላይ ተኝቷል። ትኩሳቱ ከፍተኛ ነው። እማዬ ብርቱካን ስጪኝ እያለ ይለምናል። እርሷ ግን ከወንዙ ውሃ በቀር የምትሰጠው ምንም ነገር የላትም። አንቺ ተወዳጁ ወፍ እባክሽ ከሰይፍ እጀታ ላይ ያለውን ቀይ ዕንቁ አውጥተሽ ለዚህ ምስኪን እናት ስጪልኝ። እግሮቼ ከዚህ መቋሚያ ጋር ስለታሰሩ እኔ መንቀሳቀስ አልችልም አላት። ወፏም ወደ ግብጽ ለመሄድ ብትጓጓም የልዑሉ ሐዘን ልቧን ሰብሮት ስለነበር ለመርዳት ተስማማች። ቀዩን ዕንቁ በመንቆራ አውጥታ ወደ ምስኪኑ ቤት በረረች። ልጁ ትኩሳቱ ገርፎት እንቅልፍ ወስዶታል። እናቱም በድካም አሸልባ ነበር። ወፏም ዕንቁን ከሴትዮዋ የልብስ መስፊያ አጠገብ አስቀምጣ በጸጥታ ወጣች። ስትመለስ ለልዑሉ ነገረችው። የሚገርም ነው፣ አየሩ በጣም ቀዝቃዛ ቢሆንም አሁን ግን ሙቀት ይሰማኛል።
አለች። ልዑሉ ይህ የሆነው መልካም ነገር ስላደረግሽ ነው ሲል በደግነት መለሰላት። የሚቀጥለው ቀን ልዑሉ ሌላ መከራ ነገራት። በአንድ ትንሽ ሰገነት ውስጥ አንድ ወጣት ጸሐፊ ያውቃለሁ። ለቲያትር የሚሆን ድርሰት ለመጨረስ እየሞከረ ነው። ነገር ግን በብርድና በራብ ተጎድቶ ጣቶቹ ብዕሩን መያዝ አቅቷቸዋል። አንድ ቀይ ዕንቁ ልወስድለት እችላለሁ አለች ወፏ። ልዑሉ አሁን ዕንቁ የለኝም፣ የቀረኝ የዓይኖቼ ሰማያዊ ስፔኖች ብቻ ናቸው። ውድ ቢሆኑም አንዱን አውጥተሽ ስጪው አላት። ወፏም ይህን ስትሰማ በጣም አዝና አለቀሰች። ነገር ግን የልዑሉን ትዕዛዝ ላለመጣስ አንድ ዓይኑን በጥንቃቄ አውጥታ ለወጣቱ ጸሐፊ ወስዳ ሰጠችው። በሶስተኛውም ቀን ልዑሉን በመንገድ ላይ ስለምታለቅስ አንዲት ክብር ሻሽ ትንሽ ልጅ አየ። ክብሪቷ ረግጠውባት ተበላሽተዋል። ገንዘብ ይዛ ወደ ቤት ካልተመለሰች ጨካኝ አባቷ እንደሚደበድባት ያውቃል። ልዑሉም ለወፏ ሁለተኛውን ዓይኔን አውጥተሽ ስጫት አላት። ወፏም እየተከላከለች ውድ ልዑል ሆይ ሁለተኛ ዓይንህን ካወጣሁት እኮ ሙሉ ለሙሉ ትታወራለህ አለች። እርሱ ግን እባክሽ እንዳልኩሽ አድርጊ ሲል አዘዛት። ወፏም እያለቀሰች ሁለተኛውን አውጥታ ለልጆቿ በእጆቿ ላይ ጣለችላት። ልጅቷን በደስታ እየሳቀች ወደ ቤቷ አረፈች። አሁን ልዑሉ ሙሉ ለሙሉ ታውሯል። ወፏም በታማኝነት አንተ ስለታወርክ እኔ ለዘላለም ካንተ ጋር ኖራለሁ ብላ ወደ ግብጽ የሚሄድ ሐሳቧን ሙሉ ለሙሉ ትታ ከጎኑ ቀረች። የሚቀጥሉት ቀናት ወፏ በከተማ ላይ እየበረረች ያየችውን የድሆች መከራ፣ የሀብታሞችን ደስታ ሁሉ ለልዑሉ ትነግረው ነበር። ልዑሉ ውዷ ወፌ በንጹህ ወርቅ ተለብጫለሁ፣ ቅጠል በቅጠል እያነሳች ለድሆች ስጪልኝ፣ ሰዎች ወርቅ ደስታ እንደሚያመጣላቸው ያስባሉ አላት። ወፏም ልዑሉ ግራጫና ደካማ እስኪመስል ድረስ የወርቅ ቅጠሎችን አንድ በአንድ እየገፈፈች ለድሆች አደለች። የድሆቹ ፊት በደስታ በራ። ሕፃናት በጎዳናዎች ላይ እየሳቁ መጫወት ጀመሩ። አሁን ዳቦ አለን እያሉ ይጮሁ ነበር። ቅዝቃዜውም ከቀን ወደ ቀን በረታ። ትንሿ ወፍ እየቀዘቀዛት መጣች። ልትሞት እንደሆነ ገባት። ነገር ግን ልዑሉን ብቻውን ትታ መሄድ አልፈለገችም። የመጨረሻ ኃይሏን ተጠቅማ ወደ ልዑሉ ትከሻ በረረች። ደህና ሁን ውድ ልዑል ብላ በለሆሳስ ተናገረችና ከንፈሩን ስማው እግሩ ስር ወድቃ ሞተች። በዚያች ቅጽበት ሐውልቱ ውስጥ አንድ እንግዳ ነገር ሲሰነጠቅ ተሰማ። የልዑሉ የእስራስ ልብ ለሁለት ተሰነጠቀ። በማግስቱ ጠዋት የከተማው ከንቲባና አማካሪዎቹ በቦታው ሲያልፉ ሐውልቱን ሲያዩ ደነገጡ። ወይኔ የደስተኛው ልዑል ሐውልት እንዴት እንዲቆሸሸ አለ ከንቲባው። የሰይፉ ዕንቁዎች ጠፍተዋል፣ ዓይኖቹም የሉም፣ ወርቁም ተገፏል። አሁን ከለማኝ አይሻልም አሉ። አዎ ከለማኝ አይሻልም አሉ አማካሪዎቹ። እግሩ ስር ደግሞ የሞተች ወፍ አለች። ይህ በፍጹም አይሆንም አሉ። ወዲያውኑ ሐውልቱ እንዲወርድና እንዲቀልጥ አዘዙ። ሐውልቱ በፋብሪካ ውስጥ ወደሚነድ እሳት ተጣለ። ነገር ግን የተሰነጠቀው የእርሳስ ልብ ሊቀልጥ አልቻለም። ስለዚህ ከሞተቿ ወፍ ጋር አንድ ላይ ወደ ቆሻሻ ተጣሉ። በዚያ ጊዜ እግዚአብሔር ከመላእክቱ አንዱን ከዚያች ከተማ ሁለት እጅግ ውብ የሆኑ ነገሮች አምጣልኝ ሲል አዘዘው። መልአኩም እየበረረ መጥቶ የተሰነጠቀውን የእርሳስ ልብና የሞተቿን ወፍ ይዞ ወደ ሰማይ ወጣ። እግዚአብሔርም ትክክለኛውን መርጠሃል፣ ይህች ትንሽ ወፍ በገነት ውስጥ ለዘላለም ትዘምራለች፣ ደስተኛውም ልዑል በወርቃማ ከተማ ውስጥ ያመሰግነኛል አለ። የዛሬ ታሪካችን ይህን ይመስል ነበር።